እሺ እንደምን አላችሁ። ዛሬ ማቅረብ የፈለኩት ከአጠቃላይ ከመካከለኛው ምስራቅና ምስራቅ አፍሪካ ቀጠና በውጥረት ውስጥ የሚገኝ ቀጠና ነው። ያው እንደሚታወቀው የቀይ ባህር ጉዳይ ከፍተኛ የሆነ ውዝግብ እያስነሳ ያለ መሆኑ ለሁላችንም ግልጽ ነው። ስለዚህ ይሄ ውዝግብ በምን መንገድ ይቋጫል የሚለው በከፍተኛ ሁኔታ በጉጉት የሚጠበቅ ቢሆንም እኛ የሀገራችን ብሔራዊ ጥቅም በምን መንገድ ማስጠበቅ አለብን፣ እንዴት ማከናወን አለብን የሚለውን በአግባቡ መገንዘብ ያስፈልጋል። እንግዲህ ይሄ ቀጠና ባለፈው ማብራሪያ እንዳቀረብኩት በሶስት ከፍለን የምናየው ነው። አንደኛው ሳውዲ የምትመራው ኃይል ነው። ሳውዲ፣ ግብጽና ኢራን ከኤርትራ ጋር በመሆን ሱዳንን ጨምሮ በዛ ቀጠና ያሉ ናቸው። በሌላኛው በኩል ደግሞ የተባበሩት አረብ ኤሚሬት፣ እስራኤል እና ኢትዮጵያ በተወሰነ መንገድ ያው የተባበሩት አረብ ኤሚሬት ከረጅም ጊዜ በኋላ አሁን በተወሰኑ ጊዜያት የዲፕሎማቲክ ግንኙነት ከእስራኤል ጋር የማድረግ አልፎ አልፎ ዝንባሌ ይታያል። ከዚህ ጋር በተያያዘ አሰላለፉ በዚህ ረገድ የሚታይ ነው። ይሄ አሰላለፍ ለኛ ሀገር ምንድነው የሚፈይደው የሚለው ነገር በአግባቡ መገንዘብና መተንተን ማወቅ ያስፈልጋል። በተለይም ሀገራችን የውክልና ጦርነት የሚካሄድባት እንዳይሆን መስራት፣ ከዚያ አኳያ የሚጠበቅብንን የየራሳችን ማወጣት አለብን የሚል ሀሳብ ነው ያለኝ። እንግዲህ ኢሳያስ አፈወርቂ ወደ ሳውዲ አረቢያ አቅንተዋል። ከዚህ በፊት ወደ ግብጽ አቅንተዋል። በቀይ ባህር ላይ ያላቸው አቋም ይታወቃል። ስለዚህ እኛ ምንድነው ይህንን የቀይ ባህር ጉዳይ በአግባቡ ለመጨረስ ለማከናወን ምንድነው መስራት ያለብን የሚለውን በአግባቡ ማየት ይኖርብናል እላለሁ። ለዛሬ ያስኩት ይሄን ነው። በቀጣይ በተገቢው መንገድ ፕሮግራሙ የተሻለ ስራ እንድንሰራ ሰብስክራይብ፣ ሼር እና ኮሜንት በማድረግ እንድትተባበሩ እንጠይቃለን። የተከበራችሁ አድማጮቻችን የጂኤምኤን ሚዲያ ነው። አመሰግናለሁ።